እና ለልጅሽ ታስፈልጊያታለሽ። ልጅሽ በጣም ትፈልግሻለች። አልገባኝም። እኔ እና እሷ እንድንቆራረጥ ካረክ በኋላ ደግሞ አፋለም ቢለ ታወራለህ እንዴ? ምን እያልሽ ነው ያለሽው? አይንሽ ማየት አልፈልግም፣ ወንድም ያጠገብ ላይሽ አልፈልግም ከማለት ውጪ ሌላ ምን ልትለኝ አስበህ ነው? ማ ኤልሹ ናት እንደዛ ያለች? አዎ የገዛ ልጄ እንደዛ አለችኝ። ለማንኛውም ወደ ቤት እንድትመለሽ ላናግርሽ ነው የመጣሁት። ምን? አሁን የቀረኝ ትልቁ ነገር የኔና ያንተ ቃለሁ። ኤልሹ ያንተ ልጅ ናት፣ አንተ አባቷ ነህ። ምን? መኩ ሌዛን አፍቅሮ እንግዲህ ያው ወዳውና አይቷል። በእርግጥ እሷ እየተረዳችው አይደለም። አሁን ላይ ከሚያናግራትም አንጻር እንግዲህ የምትመልስለትን ሁላችንም እያየን ነው። እሱ በእርግጥ እንዳፈቀራት ከመጀመሪያው ቀን እንዳያት ነበረ ያው ያስታወቀባት። ምክንያቱም የዛን ጊዜም ተደብድቦም እያለም እንኳ እሷ ብቅ ስትል ከመኝታው ተነስቶ ነበር እሷን ለማናገር ሁላ ሲያደርግና ሲጥር የነበረው። እሷም እንግዲህ ያው ምን አስቦ ነው ምን ለማለት ፈልጎ ነው በማለት ያው እየተገረመች ነበር እያየች የነበረው። ዳንና ታናግረኛለህ በማለት ነበር ያን ጊዜ መልስ የሰጠችው። አሁን ላይ እንግዲህ ያው እየተከታተለ ከስር ከስራዋ እያለ ነው። ዛሬ ደግሞ ወጣ ብለን ምን አለ ወክ እያደረግን አንዳንድ ነገሮች ብንጫወት ባላት ሰዓት እኔ ነኝ አንተ ጋር ወጥቼ ወክ የማደርገው ዳፋር ምናምን ብላ ነው እንግዲህ መልስ የሰጠችው። ምክንያቱም ግን ይሄ ከሷ አይጠበቅም። እንደ በፊቱ ጸባዋ መሆን ያለባት። በፊትም ለሰው ክብር አላት፣ አሁንም ለሰው ክብር እንዲኖራት መሆን አለበት። በድሮ ጸባዋ መኖር አለባት። የሰው ልጅ ስላፈቀረ ደፋር ምናምን አይባልም። ፍቅር እንግዲህ በአጋጣሚ የሚመጣና ሳያስቡት ድንገት የሚወርቅ ነገር ስለሆነ ባትረዳው እንኳ በሰላም ቃል ማናገር አለባት እንጂ እሱን ማመናጨቅም ሆነ አንተ ማንህና ነው እኔ ጋር እንትን የምትለው የትልቴጂ ነው ሲላት እንኳ ለራሱ አንተ ማንህና ነው እኔን የምትጠይቀኝ ነው ያለችው። ግን እንዲህ መሆን የለበትም። ምክንያቱም እሱ አፈቀራት እንጂ ምንም ነገር እንትን አላለም። እንግዲህ እሱም እንደዛ ባለችው ቁጥር ሰዓት በጣም ተናዶና ስሜታዊ ሆኖ እስኪ ማንን ነው የቀጠልሽው? ማን ጋር ነው የምትሄጂው? እስኪ እናያለን፣ የማከታተልሽ ለመጨረሻሽን አያለሁኝ እያለም እንግዲህ እሱም ደንግጧል። ማንነቴን አላወቅሽም ለካ እያለ ያው እሱም ተናዷል። ሰላም ሰላም ብያለሁ። ውድና የተከበራችሁ ውድ ቻናል ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ በዚህ ተትረፍረፍ ይበርልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያረጋችሁ አበረታቱ። ነባር የሆናችሁም ላይክ፣ ሼር እያረጋችሁ ተባበሩኝ። እንግዲህ እንግዳ ድራማ እንዳያችሁት ክፍል 105 ያው ሌዛና መኩ እንግዲህ ባይገባቡም እሱ እንግዲህ ያው ፍቅር ይዞታል። እሱ አሁን ላይ ያው ስለ ቤላ ብቻ ነው ማሰብ የምትችለው፣ ስለሌላ ሰው ማሰብማ አትችልም። አሁን ላይ ደግሞ ኤልሹ ጋርም አንድ ላይ ሆና ኤልሹ ያለቻትን ሁሉ ኤልሹ አዘዘቻትን ትዕዛዝ ነው እየፈጸመች ያለችው። በእርግጥ አሁን ላይ ኤልሹ ጋር መስማማታቸው በእርግጥ ደስ ይላል። ቢሆንም ግን በሰው ሕይወት ገብቶ መበጥበጥ ደግሞ ጥሩም አይደለም። ወይም ከመጀመሪያው ተናግራ ማስታወቅ ነበረባት። እንግዲህ ልጁ ሌላ ሕይወት ከጀመረ በኋላ እኔ በሱ ውስጥ ቦታ ይኖረኛል ብሎ መታገል ራስን እንደማታለል ነው የሚታየው። ምክንያቱም እሱ አሁን ላይ ያው ከኑኑ በቀር ሌላ ማንም የሚታየውም ሰው ስለሌለ አሁን ላይ ሌዛ ከመካከላቸው ወጣ እሷም የራሷን ሕይወት ብትኖርና የሰውን ሕይወት ላለማበላሸት ብትሞክር ጥሩ ነው ባይ ነኝ። እና እንግዲህ ውድ ቤተሰቦቼ መኩም እንዳያችሁት ያው ስለ እህቱ በነገረችው ሰዓት እሱም ወስዶ እናቱን ሲጠይቃት እንዴት የኔ ልጅ እንዴት እንደዚህ ሰራተኛ ትሆናለች? የተከበረ ባል ነው ያላት ምናምን ባለችው አጋጣሚ ያው እሷም እንግዲህ አላወቀችም። በእርግጥ ይሄንን ስትል ያው እናቲቱም እንግዲህ ሌዛን እንዳገኟት እንዴት የልጅን ስም ታጠፊያለሽ ምናምን ብለው ስለጠየቋት እሷም ሄዳ እንደገና ለመኩ እንዴት አንተ ምን አይነት አቃጣሪ ነህ? እኔ ያልኩህን ወስደህ ለእናትህ እንዴት ትናገራለህ? በማለት መኩ ላይ ጮኸበታለች። መኩም እንግዲህ ያው ሌዛ ያለችውን ሰምቶ እንዴት ሰው ላይ ትጮያለሽ? እንዴት ትቆጫታለሽ? ባለ ሰዓት እናቱ በጣም አዝነውበትና ተናደውበት ያው ተናግረውት ነው የሄዱት። እንዴት አንተ ምን ለማለት ፈልገህ ነው? ምንም ለማታውቃት ሴት እህትህን አሳልፈህ ሰጥተህ እንደውም
እህትህን እንትን እንደማለት ነው ወይ ለሌላ ሰው የምትቆረቆረውና እኔን የምትናገረኝ ብለው እናቱን ተቆጥተውበት ነው የሄዱት። በእርግጥ እንደዚህ መሆን የለብህም። ምክንያቱም እህት ናት። ነገ አንድ ነገር ብትሆን ያው ዞሮ የምትሄደው አንተው ነህ እንጂ ሌዛ አይደለችም። እህትህን አሳልፈህ ለምንም ይሁን ለምን መስጠት የለብህም። ከእህትህ ጎን ነው መሆን ያለብህ። መሲ አሁን ላይ ራሷን አደጋ ላይ ጥላ ነው ቤት ላይ እየኖረች ያለችው። ምክንያቱም አሁን ላይ ምን እንደሚያደርጋት እና ምን እንደሚፈጽምባት ምንም የምታውቀው ነገር ስለሌላት ከእህትህ ጎን ነው መሆን ያለብህ ባይ ነኝ። ያው እንግዲህ ቴዲ በእርግጥ ብዙ ነገር ያው በሰዎች ላይ ብዙ ነገር እያደረሰ ቢታይም መኮንን እንግዲህ ለመደብደብም እና ለመወጋትም ያደረሰው እሱ ነው። ያው ሌላ ሰው ቢፈጽመው ጉዳዩን ግን እንዲፈጽም ያደረገው ያው ቴዲ ስለሆነ ያው ይሄንን ባወቀ ሰዓት እንግዲህ ምን እንደሚፈጠር እናታቸውንም እንግዲህ እንደዚህ ያደረገው እሱ ስለነበረ መሲ አሁን ላይ የያዘችው አቋም በጣም ምርጥ አቋም ነው የያዘችው። ምክንያቱም ይሄንን ሰው ታላጋለጠች እና ሴራው ካልተጋለጠ ምክንያቱም ያው ብዙ ህዝብና ብዙ ምስኪን እየተጨቆነና ብዙ ህጻናት ቤተሰብ እያለቀሰ ብዙ ህጻናቶች እየተጎዱ ስለሆነ ይህንን ነገር እንደማንም ብላ ተቋቁማ ራሷን ጠብቃ ይህንን ነገር ማጋለጥ እና እግብ ማድረስ አለባት። በዛ ላይ ደግሞ እንግዲህ የአዶኔንም አባት እንግዲህ ማን እንደገደለውና እንዴት እንደሞተም ያሁኑና መሲ ያውቃሉ። ያው እንግዲህ እና አዶኔም ያው እየተከታተሉ አሁን ላይ እየደረሱበትና ያው መጨረሻው ላይ እየደረሱ ይመስላል። ቢሆንም ግን መሲ እንደማንም ጠንካራ ሴት እና ድሮም ጠንካራ ናት፣ አሁንም ጠንካራ ሴት መሆን አለባት እንላለን። እና የተከበራችሁ ወደ ቻናል ቤተሰቦች እንግዲህ ለቻናሉ አዲስ ሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ሆናችሁ ላይክ ሼር እያደረጋችሁ አበረታቱኝ። እንግዲህ ለዛሬ ያልኳት ቪዲዮዎችን ትመስላለች። ቪዲዮ ብዙ ማስረዘም አልችልም፣ ምክንያቱም ቻናሉም አዲስ ነው። ያው ትንሽ እስከ የሚሸርት ምናምን ድረስ ያው ትንሽ ቪዲዮ ነው የምለቀው እና ቪዲዮ ስታዩ ደግሞ ምናልባት ከቻላችሁ ቪዲዮ ብታጫውቱ ደስ ይለኛል። ምክንያቱም ሰዓት ፈላጊ ስለሆንኩኝ ማለት ነው።